ሰላም እንዴት ናችሁ? አንድ ፕሮጀክት ከጊትሃብ ፔጅ የተሰራ ፕሮጀክት ሊሆን ይችላል ወይ ደግሞ እንበልና የእናንተ አለቃ ይህንን ፕሮጀክት ሰርተህ አምጣ ወይም ሰርተሽ አምጪ ብሎ ሲላችሁ እንዴት ነው ከጊትሃብ ፔጅ ወስዳችሁ የእናንተ ኮምፒውተር ላይ አድርጋችሁ ከሰራችሁ በኋላ ወደ ጊትሃብ ፔጅ እንደገና ፑሽ ማድረግ እንዴት እንደምትችሉ ባጭሩ በዚህ ቪዲዮ ላሳያችሁ። መጀመሪያ ያው ቪኤስ ኮድ ትከፍታላችሁ በዚህ መልኩ የምትሰሩበት ቦታ ማለት ነው። ከዛ በኋላ ወደ ጊትሃብ ፔጃችሁ ነው የምትሄዱት። ይሄ የኔ ጊትሃብ ፔጅ ነው። እዚህ ጊትሃብ ፔጅ ላይ እዚህ ጋር የምታዩት ፎርክ ለማድረግ የፈለኩት ፕሮጀክት ነው። ምን ማለት ነው? ፎርክ ልሰራ የፈለኩትን ፕሮጀክት የምወስድበት ማለት ነው። ወይ ደግሞ ፎርክ አድርግ ሲባል ያንን ዴታ ወይም ያንን ፕሮጀክት ውሰድ ኮፒ አድርግ እንደማለት ነው። ስለዚህ መጀመሪያ ምንድን ነው የማደርገው? ፎርክ የሚለውን እዚህ ጋር ታዩታላችሁ። ፎርክ አደርጋለሁኝ። ራይት ፎርክ አደርጋለሁ። ከዛ በኋላ የሚመጣልኝን ላሳያችሁ። ይህንን ስታደርጉ የሪፖዚተሪ ኔም ይላችኋል። ይሄ ልክ እንደ ፎልደር ኔም ማለት ነው። አሁን ይሄ ምን ይላል? በግሪን ያደረገልኝ ፓዝ ሪቪው ኢዝ አቬይለብል አለ። ግሪን ከሆነ ስሙን መቀየር አይጠበቅባችሁ። ግሪን ካልሆነ ቀይ ከሆነ ግን ይሄ ስም ኦልሬዲ ያንተ ጊትሃብ ውስጥ ስላለ ስሙን ቀይር እንደማለት ነው። በዚህ ፕሮጀክት ግሪን ነው የሆነልኝ። ያ ማለት ይሄንን የሚመስል ስም የኔ ፕሮጀክት ውስጥ የኔ ጊትሃብ ውስጥ ስለሌለ አም ጉድ ቱ ጎ። ከዛ በኋላ እዚች ጋር ኮፒ ሜን ብራንች ሚላለ እሱን ዋናውን ሜኑን ኮፒ አድርግልኝ ነው። ብዙ ጊዜ ዲፎልት አድርጉት። አንዳንድ ጊዜ ግን ወደምትፈልጉት የተለየ ብራንች ወይ ደግሞ ፑል ሪኩዌስት ካለ ይሄንን አንክሊክ ልታደርጉት ትችላላችሁ። አሁን እኔ ባለበት ነው የምቀጥለው። ከዛ በኋላ ክሬት ፎርክ እለዋለሁ። ዘን ክሬት ያደርግልኛል። አሁን ፎርክ እያደረግኩ ነው። የዛ ጋር የነበረውን ፕሮጀክት ሙሉ ዴታውን ኮዱን እየወሰድኩ ነው ማለት ነው። ከዛ አሁን የኔ ጊትሃብ ፔጅ ላይ ነው ያለሁት። ከዛ በኋላ ምንድን ነው የማደርገው? ሊንኩን ወስዳለሁ። ሊንኩን ለመውሰድ እንዴት ነው የማደርገው? እዚህ ኮድ የሚባለው ላይ ክሊክ ታደርጉና ኤችቲቲፒኤስ የሚለው ላይ ይሄንን ትወስዳላችሁ። ይሄንን ኮፒ ታደርጋላችሁ። ኮፒ አድርጉት። እዚህ ጋር ኮፒ የሚላለ ኮፒ አድርጉ። አሁን ሙሉን ኢንፎርሜሽን ወሰዳችሁ ማለት ነው። እዚህ ጋር የምታዩት ሙሉን ኢንፎርሜሽን ወሰዳችሁ ማለት ነው። ከዚህ በኋላ ምንድን ነው የምታደርጉት? እዚህ ጋር ያለው ስራ ያልቀና ወደ ጊትሃብ ፔጃችሁ ትሄዳላችሁ። ጊትሃብ ፔጃችሁ ላይ ትሄዱና ክሎን ትሉታላችሁ። ክሎን ማለት ኮፒ ማለት ነው። ክሎን ትሉና ከዛ ኮፒ ፔስት አድርጉት። አሁን ኢንተር ስትሉት የሰራችሁትን እንዳለ ወደዚህ ያመጣላችኋል ማለት ነው። ኦኬ ክሎን ብቻ ነው ያልኩት። ጊት ክሎን ማለት አለብኝ፣ ይቅርታ። ጊት ክሎን ኦኬ። ጊት ክሎን ትሉና ኮፒ አድርጉ። አሁን እንዳለ እዛ ጋር የነበረውን ዶክመንት ወደ እኔ ኮምፒውተር አመጣሁት ማለት ነው። ከዚህ በኋላ ምንድን ነው የማደርገው? ወደ ፋይል ገባና የኔ ፋይል ገባና ምክንያቱም እዚህ ኤአይ 2001 የሚባለው ፎልደር ውስጥ ነው ያስገባሁት። እዛ ጋር ሂጄ አመጣዋለሁ ማለት ነው። ከዛ በኋላ ነው ስራዬን የሚጀምረው። ከዛ እዚህ ጋር እገባና ፋይል ውስጥ ፋይል አደርጋለሁ። ከዛ ኦፕን ፎልደር ትሉታላችሁ። ኦፕን ፎልደር አደርግና ከዛ የኔ ፎልደር ያለበት ቦታ ሄዳለሁ። ማሽን ለርኒንግ የሚባል ፎልደር ውስጥ ነው ያስገባሁት። ኢትስ ሂር። ከዛ ይህንን ስከፍት ከዛ ኤአይ 2002 ፎልደር የሚላለ እሱን ትከፍታላችሁ። ከዛ ለብ በሉ እዚህ ጋር የጊትሃቡ ስም ፓዝ ሪቪው ነው የሚለው። ስለዚህ ፓዝ ሪቪው ነው ብዬ የምፈልገው ፓዝ ሪቪው የሚል ማግኘት አለብኝ። ይሄውና ፓዝ ሪቪው። ከዛ ይሄንን ነው ወደ እንትናችን ወደ ቪኤስ ኮዳችን የምንወስደው። ሴሌክት ፎልደር። ከዛ በኋላ ወደ ፎልደራችን እናመጣለን ማለት ነው። ናው ዶክመንቱ ሁሉም ምን ሆነ ማለት ነው? የኛ ፋይል ውስጥ የኛ ቪኤስ ኮድ ውስጥ ተቀመጠ ነው። ኦኬ። ከዛ በኋላ አሁን ወደ ቪኤስ ኮድ ሙቭ አደረግን። የምንሰራው ፕሮጀክት ከጊትሃብ ፔጅ ማለት ነው። ከዚህ በኋላ በቃ ስራችን መጀመር ነው የሚጠበቅብን ማለት ነው።
እዚህ ጋር ያሉትን ፋይሎች እንደዚህ ማየት ትችላላችሁ፣ ምን ምን እንዳሉ። ከዛ ያው እናንተ ስራ ምን እንደሆነ ታውቃላችሁ። ዘን እንበልና እዚህ ኤፒአይ የሚለው ውስጥ እስኪ ምን አለን? ሳምቲንግ ኮድ ካለን ሜን የሚባል ኮድ አለ። እዚህ ጋር ሜን ፓይ የሚባል ኮድ አለ እንበልና ይህንን ኮድ አለቃዬ ይህንን ኮድ የሆነ ነገር ችግር አለበት አስተካከል ብሎ ሊሆን ይችላል ጠየቀኝ። ምን አደርጋለሁኝ? መጥቼ እሰራለሁ ማለት ነው አይደለ? መጥቼ እሰራለሁ። ኦኬ እዚህ ጋር ለምሳሌ ልበል እና እንደዚህ አድርጌ ጀስት ምክንያቱም ይሄ ሪል የምሰራው ፕሮጀክት ስለሆነ ለእናንተ ለማሳየት ነው። አይ ፊክስ ዘ ፕሮብሌም ልበል። ኦኬ ጀስት ፕሮብሌሙን ፊክስ አድርጌያለሁ። እናንተ የተለያየ ኮድ ሊሆን ይችላል፣ ኮዱ አዲስ ሊሆን ይችላል። ይህንን ኮድ ሙሉ በሙሉ መስራት ይጠበቅባችሁ ይችላል። ዞሮ ዞሮ ትሰሩና መጨረሻ ላይ አሁን የኔ ዓላማ ከጊትሃብ ፔጅ ወደ ቪኤስ ኮድ እንዴት አመጣችሁ፣ ከመጣችሁ በኋላ ደግሞ እንዴት ነው የምትሰሩት? በዚህ መልኩ ነው የምትሰሩት። የተለያየ ኮድ ሊኖር ይችላል፣ የተለያየ ፈንክሽን ወይ ደግሞ ክላስ ሊኖር ይችላል። እሱን ሰርታችሁ እንዴት ነው ደግሞ መልሳችሁ ወደ ጊትሃብ ፔጅ የምትወስዱት ነው። ሶ ያንን ለማድረግ ይሄንን ከሰራችሁ በኋላ ምንድን ነው የምታደርጉት? ክሊል አድርገውና ይሄን እንዲታያችሁ ከፍ አድርገው የተወሰነ ኦኬ። ኦኬ ከዛ ይሄንን ክሊል አድርገውና ምንድን ነው የምታደርጉት? ጊት አድ ይሄ ሜን ዶት ፓይ የሚለው ኤፒአይ ውስጥ ስለሆነ መጀመሪያ ኤፒአይውን እንጽፋለን። ከዛ ስላሽ አድርገን ሜን ዶት ፓይ እንላለን ማለት ነው። ከዛ ይሄንን ኢንተር ስትሉት ገባ ማለት ነው። ገባ ማለት ነው። ኦኬ ከዛ ምንም አይነት እንትን አታዩም፣ ምንም አይነት ምላሽ አታዩም እዚህ ጋር። ከዛ በኋላ ምንድን የምታደርጉት? ጊት ኮሚት ትላላችሁ። የማያደርጋችሁ ምንድን ያደረጋችሁት? ኦኬ ምን ትላላችሁ? አይ እንደሰራችሁት ማለት ነው። አይ ፊክስ ዘ ፕሮብሌም። ኦኬ ወይ ደግሞ የሆነ ነገር የሰራችሁት ነገር ካለ እሱን መናገር ነው ማለት ነው። ይሄ ጀስት ጽሁፍ ነው። አይ ፊክስ ዘ ፕሮብሌም። ከዛ በኋላ ኢንተር ትላላችሁ። ኦኬ ኢንተር ትላላችሁ፣ ጨረሳችሁ ማለት ነው። ስለዚህ ሞስት የሚላል ኮማንድ ኢዝ ኮሚት። ሶ ኮሜንት ስላልኩት ነው ኮሚት ልበለው። ጊት ኮሚት ኤም አድርጌ አይ ፊክስ ዘ ፕሮብሌም፣ አይ ፊክስ ዘ ፕሮብሌም። ከዛ ኮቴሽን ውስጥ ከታችሁ። ስለዚህ ምን ሆነ? እንትን ስላልሆነ ነው። ምክንያቱም የሰራሁት ኮድ አይደለም። ጀስት ምክንያቱም የምሰራበት ስለሆነ ምንድነው በሃሽታግ አድርጌ ዝም ብዬ እንደ ኮሜንት ኮድ ስላልሆነ አላገኘውም። ጊትሃብ ያንን ቼንጅ አላገኘውም እና ምንም አይነት ለውጥ የሰራው ነገር አይ ፊክስ ነው ያልኩት። እዚህ ጋር አይ ፊክስ ዘ ፕሮብሌም ነው ያልኩት። ይሄ መነበብ አለበት። ይሄ እያነበበው አይደለም። እኔ ግን ይሄ እንደተነበበ አድርጋችሁ ውሰዱትና በዚህ መልኩ ነው የምትሰሩት ነው። ከዛ እሱን እንደጨረሳችሁ ጊት ፑሽ ትሉታላችሁ። ጊት ፑሽ ኦሪጅን ኦኬ፣ ኦሪጅን ትሉና ሜን ታደርጋላችሁ። አለቀ ስራ ማለት ነው። ስለዚህ ወደ ጊትሃብ ፔጃችሁ ሄደ ማለት ነው የሰራችሁት ነገር። ስለዚህ ከጊትሃብ ፔጅ ክሎን አድርጋችሁ ፋይላችሁን ፈልጋችሁ ቪኤስ ኮድ ላይ ካመጣችሁ በኋላ የምትሰሩትን ስራ ሰርታችሁ ጊት አድ እና ጊት ኮሚት ካደረጋችሁ በኋላ ጊት ፑሽ የሰራችሁትን ነገር ተናገራችሁ። መጨረሻ ላይ ፑሽ ማለት በቃ ወደ ጊትሃብ ፔጅ ውሰድልኝ ነው ማለት ነው። ሶ በዚህ መልኩ ነው የምትሰሩት። በጣም አስፈላጊ ትምህርት ነው። ኤኒ ቦታ በአሁኑ ሰዓት ጊትሃብ ላይ ነው የሚሰራው። የእናንተንም ፕሮጀክት ኢቨን አዲስ ተማሪ እንኳን ሆናችሁ ለኢንተርቪው ታይም አንዳንድ ኢንተርቪው የሚያደርጉ ሰዎች ጊትሃብ ፔጃችሁን ማየት ይፈልጋሉ እና ይህንን ነገር መለማመድ አለባችሁ። ቴንክ ዩ ሶ ማች። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉልኝ። አመሰግናለሁ።